አረታይ ደመቁ አርፈሽ ተቀመጪ፣ አረታይ ደመቁ አርፈሽ ተቀመጪ። በጎችሽ ከዚህ ጋር ይሄው እያግማሙ፣ በጎችሽ ከዚህ ጋር ይሄው እያግማሙ። ደመቁ ደመቁ ትላለች እናቷ፣ አሞራ በልቷታል ከነቅንጭላቷ እንላለን። ስለዚህ የጋሽዬ ቀብራራ የጋሽዬ ጀግና እንኳን ደስ አላችሁ ሁላችሁም እህቶች ወንድሞች የተጨነቃችሁ ከኔም ጭምር እንኳን ደስ አለሽ ጎጅዬ ብትሉ ደስ ይለኛል። እኔ ደስ ብሎኛል። ሌሎቹም የለፉ እህቶች አሉ፣ መስዋዕትነት የከፈሉ እህቶች አሉ። ከሄርሚ ጋር ሆኖ ከብዙዬ ጋር ሆኖ ብዙዎቹ ከኛ ጋር ሆኖ የታገሉ እነ ጎጃም ዛሬ ምን አዲስ ነገር አለ እያሉ የታገሉ እህቶች አሉ። እውነት ለመናገር ማለት ነው። መተት 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 ያለችው እኮ ሩታ እንጂ እኔ ጎጃም ሚዲያ አይደለም። መተት አሰርቼበት መጣሁ ባሌ ላይ ያለችው ባሌ ነው ብላ ለምትከራከር በመጀመሪያ ደረጃ ባልሽ ተሆነ ለምን ባልሽን አላስከበርሽም ወይ እንደገና ያግባሽና ሚስት ብለን እንጥራሽ ብለን ስንላትኝ እኔ ባሌ አይደለም እንደሱ ያለ ባል የለኝም ብለሽ ጋሽዬ ሳይስለት የሰመረ ብለው አስታርቀውሽ ቢሄዱ ኧረ በሶስት ቀን ውስጥ ሚናውን ተጫውቼ ሄድኩኝ አልሽ። አየሽ አይደለ? እናንተ ዝም በሉ። የዛ ቤት ሰው ያውራ። ከአንበሳ ጉሮሮ ማን ያወጣል ስጋ? ሄርሜላ ጀግና ሴት ናትኝ። አንቺና ይፍሬም ደግሞ ለህግ መቅረብ አለባችሁ። ቁንደሎሽን፣ ፀጉርሽን፣ ማጅራትሽን ብለን ለህግ ቀርበሽ ህግ ፊት እንድትዘላብጅ እናረግሻለን። አብርሃምን የምርካቶ ዕቃ አድርገሽ እዛ ሂደህና እዚህና እያልሽ ዕቃ አሳጠብሽ እኮ በጣሽ ትራሱን መታሽው። አንቺ ያልሰራሽው ስራ አለሽ እንዴ? ራቁት ቪዲዮ ይዘሽ ለህዝብ ያጋርሽ ሴት እኮ ነሽ። የመጀመሪያ በኢትዮጵያ ውስጥ ተደርጎ የማይነገር ተደርጎ ከወርቶ የማይታወቅ ነገር እናቶች አባቶች ሰርተውት የማያውቁትን ነገር አንቺ አደረግሽ። አስተዳደግሽ የተበደልሽ ይሄ ነገር የእናት አባት እርግማን አለበት። ያንቺ ተዳር የእናት አባት እርግማን። እናት አባት መርቆ ያልዳረው ልጅ ተመልከች እንዴት እንደሚንኮላሽ። ህዝብ ተጫወተብሽ፣ አንቺም ህዝብ ላይ ተጸዳዳሽ። እንጦጦ ባርክ እኮ ሂደሽ እኮ ተፈተሽ እኮ ቢለቆሽ ሂጂ እስኪ እዛ ደርሰሽ ነው ብሎ አብርሃም ቢልክሽ እኮ ደርሰሽ ቤትሽ አትመለሽም። ቦሌ መድኃኒዓለም ሂጂና ሰው ተቀብለሽልኝ ብልሽ እኮ ተቀብለሽ አትመለሽም። ሙጀሊስ የዚህን ያክል ነው አመዳሜት፣ ያንቺ አመዳምነት። እኛ ላይ ኢኮኖሚ ችግር ከሌለበት ላይ የ10 ብር ቢጃማ ለብሰው ከሚበልጡ ሴቶች ጋር እየተፋለምሻለሽ። በጎችሽም እንደዛው የመጨረሻ ማስጠንቀቂያ ነው የምንሰጥሽ። ከህይወቱ ትወጫለሽ። አትወጪም። ቀንድሽን ብለን ነው የምናስወጣሽ። ቀንድሽን ብለን ገባሽ? ትናንትና ወይ አንቺ ሙተሽ ነው ወይ እኔ ሙቼ ነው አለች። ወይ ጉድ! የአንበሳ ሊሙቶ የጅብ ሊገነነ አላሰደኛ አለ። ጅቢቷ ፀጉሩ እየቦለለ ነው የምልሽ እኮ ደመቁ። ተከበሪ እንጂ አንቺ ክብር የሌለሽ። እዩ እዛ ማዶ ነብር ይጓጉራል። የጋሽዬ ጀግና እዩ ታሸንፎ። ሄርሜላ ቆንጆይቱ እዩ ታሸንፋ ትፎክራለች። የአብርሃም ባለቤት ወይልኝ ማሬ አዲስ አበባ ላይ ይሰራል ማማ። እያት እቺ ቆንጆ ሲሏት እንድሰማ አባይ ወዳ ማዶ ሽምብራ ዘርቼ በጎች በሉታሉ መሻገሪያ ጥቼ፣ በጎች ፈጁታሉ መሻገሪያ ጥቼ ነው የምልሽ። በጊቱ የበግ ልጆች እነበጉ እነላሜ ቦራ እነላሜ ቡርሳ ላማላይ በሰማይ ወተቷንማ ላይ ገንዘባችሁን የገበራችሁ ጅሎቹ፣ የጅል ተከታዮች፣ የጅቦቹ ልጆች፣ እንስሳዎች ማታቁ ይሄው መጥፎ ስራ ሰርታ የኛ እርግብሳ አላየሽም? ሄርሜላን ከኋላ መታ እርግቧ ሽንቅጥ ብላ ረዳ ብቃትና ጥራት እኮ ከሄርሚ ዘንድ ያለ ጋይስ። እኔ ጸዴ ሰው ይዘው ይወዳሉ። የምሬን እምልሽ። አንድ ነገር ልጠይቃችሁ። ጎጃሜ አንቺ ትልቅ ሰው ነሽ ለምትሉት ደስ ይለኛል። እኔ ባይዘው ትልቅነት ደስ ነው የሚለኝ። እህቶቼ ገና ወጣት ነኝ። የሁለት ልጆች እናት ነኝ። ሁለት ልጆች የ18 ዓመት ሊሆን ነው ስደት ላይ የወጣሁት። ሽንቅጥቅጥ ያልኩኝ የምሬን ነው። እኔ ራሴን ከቁመት ከፀጉር ከመልክ ከቁመና ከዘለላ የተግባር ሰው ነኝ። የምሬን ነው ብላችሁ እቺ በዛም ላይ ነቄ ነኝ። ደግሞ እንደዚህ ድፍልፍን ያልኩ ሴት እንዳልመስላችሁ ያስኩበትን ነገርና ያመንኩበትን ጥግ ድረስ የሚሄድ ጀግና ሴት። ጠንቅ ቆሻሾች እናንተ ማን ስለሆናችሁ ነው? እንድረግጣችሁ አታድርጉ። ትቻችሁ ነበረ ያው ንቄያችሁ። ባይዘው ለእናንተ ሀሳብ መስጠት አይጠበቅብኝም። እኔ ወደ ሄርሜላ ነኝ።
እባብ ሰለክላኬ ይሄዳል ካብ ለካብ። ኧረ አብርሃም ቆንጆ ከአንተስ የበለጠ አላገኝም መልካም፣ ከሄርሚ የበለጠ ካንቺ የበለጠ አላገኝም መልካም ማለት አብርሃም ታደሰ። ማሽላ በሸቱ ጤፖ ወለዳው እንደ ሄርሜልዬና እንደ ማይኩ ጃክሰን እንደው በዚህ ሰዓት የሆነ ማን ነው አለ። ዝናብ ጥሎ ጥሎ ሲያበራ ያከፋል፣ ፍቅር የያዘው ሰው ሲሄድ አንቀላፋል። ኧረ ተይ ሄርሜዬ መውደድ የያዘው ሰው ላንቺ ነው የታመንኩት፣ ላንቺ ነው መስዋዕት የከፈልኩት አላት። የነጭ ጤፍ ዛላ ወርቃተ መንገድ አንሻት አንሻት አለኝ ወይ ነገር መውደድ። ኧረ ተይ ደመቁ በዛው ተከበሪ፣ ጨቅላሽን ያዥና ወደ ገደል ግቢ። ታይም ሲሉሽ ተጫወትኩብሽ እኮ እውነቴን ነው የምነግርሽ። እኔ ባሌን ባይዘው በጥፊ ያለማታም እንዳንቺ አይደለሁም። ሲመጣም ሰላም አለይኩም ብሎኝ ይመጣል፣ ሲሄድም ሰላም አለይኩም ሰላም ዋሉ ተብለን ትእዛዝ ታለ ትእዛዝ እናከብራለን። ምግብ ስሪ ልመጣ ነው ወይ ጓደኞቼ ይመጣሉ ታላ፣ አሊያም ደግሞ ምግብ እንዳሰሪ ምግብ ይዤ እመጣለሁ ከተባል ኮሽላለሁ። ወይ ጓደኞቼ ሊመጡ ነው ከተባለ አረቢያ መጅልሱን በደንብ አዘጋጃጅና ጠብቃቸዋለሁ፣ ይመጣሉ። ጅልባቤ ምናምን ለብሼ ጠብቃለሁ። ማቀብለውን ነገር አቀባብዬ ጓደኞችን ድል ባለመልኩ ፈዋኪን ምናምን አቅርቤ እሸኛለሁ። አመሰግናለሁ ተብዬ ግንባሬን ተስሜ በልጆቹ ጠብቄ ተብዬ ይሄዳል። አሁንም ሱፉን ለብሶ ስራውን ፈጽሞ ተጣጥቦ ምናምን ቴሌቪዥናችንን ይዘን ቁጭ እንላለን። ልጆች ካልጋቸው ይገባሉ። ባልና ሚስቶ ደግሞ እንጆይ እያደረግን ቁጭ ብለን ችፕስ እየተባባልን ቁጭ እንላለን። እንደዚህ ነው እኛ ያደግነው። አንቺ ቆርቆሮ ላው ብልጭ ውስጥ ቁልጭ ሶሻል ሚዲያ ላይ ራቁትሽ እንዲህ ያደረገሽ እኮ በአንድ ፀጉር 4 ቪዲዮ። ትናንትና አልነገርኩሽም? እንዳትመጪ በዚህ ፀጉር አላልኩሽም? በዚህ በሞተ ሰው ፀጉር እንዳትመጪ አላልኩሽም? ቀማን እኮ ከራሱ ላይ እኮ ወረሰሽ እኮ። ነገ በጥያቄ ትፋጠጫለሽ። እንግዲህ ነገ ሄርሚ ደግሞ ያው ልጁ ስለወረደ እንግዲህ ቅርታ እዚህ ጋር እንደዚህ ማለት አልፈልግም። እናት ያውቀዋል። ልጅ ከሆድ እንደዛ ብላ ወድቃ መውደቁ በጣም ነው። እኔ መውረዷ አዝኛለሁ። ሄርሚ ብዙ ጊዜ ታማለች። ለሰው ያልተናገረችው ጥርሷን ንክስ አድርጋ ልጇ ሲወርድ እኔ በጣም ነው የተሰማኝ። ሀቂቀተን ጥርሷን ነክሳ አልተናገረችም። ፊቷን የነገረን ሰውነቷን የነገረን የወረደባትም ደግሞ በዛ ጊዜ በወደቀችው ነው። ያንን ጥያቄም አብርሃም እንደሚያነሳ አልጠራጠርም። አባት ነው። ብዙ ለፍቷል። ብዙ ለፍታለች ሄርሜላ። መስዋዕትነት ከፍላለች። ስራዋን ትታ ብዙ መስዋዕትነት ከፍላለች። ሄርሜላንም እንደሚመርጥ ደግሞ አልጠራጠርም። እኔ ጎጃም ሚዲያ ልንገራችሁ፣ እሱ እኮ አብርሃም እኮ ባለውለታውን ሰው እኮ አይከዳም። ደመቁ ግን ከመጣ ጀምራ ለቅሶ ነው እሩምታ ነው፣ ለቅሶ ነው እሩምታ ነው። ይቺ ሰው የሚገላግለን አጣን። ቅንጭላቷን ብሎ እዛ ቱቦ ውስጥ የሚያስቀምጥልን ምን ነው? ለሳምንት እንደው ሚዲያ ላይ እናት የለሽም፣ ቤተሰብ የለሽም። አንቺ አሳዳጊ የበደለሽ ባለጌ ጠፍራም የውጭ ነገር እየለቃቀምሽ የምትበይ ሌባ። አልፋታሽም ደመቁ